ትምህርት 10 ስለ ቤተ ክርስቲያን ነው። ቤተ ክርስቲያን ምን አይነት እንደሆነች ምን ማርበት ክፍል ነው። በጸሎት ሃይማኖት ተራ ቁጥር መሰረት ቁጥር 9 ነው። በእኛ የትምህርት ቅደም ተከተል መሰረት ትምህርት 10 ነው። ማስታወሻ ጽሁፋችን ላይ ገጽ 14 ላይ ተመልከቱ። ጽሁፉ ያላችሁ እንዲህ ይላል። ከሁሉ በላይ በመተሆን ሐዋርያት በሰበሰቧት ባንዲት ቅድስት ቤተክርስቲያን እናምናለን። ደግሞአለሁ። ከሁሉ በላይ በመተሆን ሐዋርያት በሰበሰቧት ባንዲት ቅድስት ቤተክርስቲያን እናምናለን። በዚህ ላይ አባቶቻችን ቤተክርስቲያንን ሲገልጹ ከሁሉ በላይ በመተሆን ብለዋል። እንተ ላይ ለኩሉ ከሁሉ በላይ ማለት ከማንኛውም ስብስብ በላይ ናት ቤተክርስቲያን። ከመንግስታት እንኳን ሁሉ በላይ ናት ቤተክርስቲያን። ቤተክርስቲያን በክርስቶስ ደም የከበረች በመንፈስ ቅዱስ የታተመች የእግዚአብሔር መንግስት በመሆኗ ከሁሉ በላይ ናት። ከሁሉም በላይ በሆነች በክርስቶስ በከበረች ከአጋንንት በላይ በሆነች በእግሯ ስር መንፈስ ቅዱስ አጋንንትን ባስገዛላት በክርስቶስ ደም በሱራፌል በኪሩቤል ላይ በተቀመጠች ራሷ ክርስቶስ ባለበት የምትኖር ከሁሉም በላይ ያለች በላይ በሰማይም ከሁሉ በላይ በዚህ ዓለምም ከሁሉ በላይ እንድትሆን ያደረጋት እግዚአብሔር በክርስቶስ ደም የከበረች ከሁሉም በላይ የሆነች ቤተክርስቲያን። በዚህ ላይ ቤተክርስቲያን ብለን ስንናገር በክርስቶስ ያመኑትን ምእመናን ማለት ነው። የእግዚአብሔርን ጉባኤ ማለት ነው። የክርስቶስን አካላት ማለት ነው። በደሙ ፈሳሽነት በስጋው መቆረስ ያከበራት ያዳናት ቤተክርስቲያን ማለት ነው። ቤተክርስቲያን የምእመናን ህብረት ክርስቶስን የሚያምኑ ክርስቶስን የሚወዱ ለሱ የሚገዙ በክርስቶስ ያመኑ በቃሉ የሚኖሩ ለሱ የሚገዙ ፍቅሩ ያላቸው በፍቅሩ የሚኖሩ ምእመናን አንድነት ከሁሉ በላይ ነው። በክርስቶስ ስም የሚሰበሰቡ ክርስቶስ ማዕከላቸው የሆኑ ምእመናን አንድነት ከሁሉ በላይ ነው። በእነሱ መካከል ጌታ ራሱ ስለሚገኝ ከሁሉ በላይ ናቸው። በከበረ በክርስቶስ ደም ስለታጠቡና ስለከበሩ ከሁሉ በላይ ናቸው። ከሞትና ከፍርዱ በክርስቶስ ሞትና ትንሣኤ ስለዳኑ ከሁሉ በላይ ናቸው። ቤተክርስቲያን ከሁሉ በላይ ናት። ዛሬ ዓለም ልትረግጣት ከእግሯ ስር ልታደርጋት ብትታገልም ቤተክርስቲያን ግን ከሁሉም በላይ ናት። ዛሬ በሰዎች በጥቅም ፈላጊዎች ቤተክርስቲያንን ሳይሆን መንፈሳዊውን ህይወት ሳይሆን ዕለታዊ ኑሯቸውን በሚያስቀድሙ
መንፈሳውያንና ስጋውያን መሪዎች ክፉ አድራጎት ምክንያት ቤተክርስቲያን ዝቅ ያለች ብትመስልም ቤተክርስቲያን ግን ከሁሉም በላይ ናት። ክርስቶስ የሞተላት ቤተክርስቲያን ከሁሉ በላይ ናት። ከሰማየ ሰማያት መሲህ የወረደላት ቤተክርስቲያን ከሁሉ በላይ ናት። በሷ ፍቅር ንጉሱ ከሰማይ የወረደላት፣ በማህፀነ ማርያም ያደረላት፣ በበረት የተኛላት፣ ተመላልሶ ወንጌልን የሰበከላት፣ በቀራንዮ የተሰቀለላት፣ በመቃብር አድሮ ሙስና መቃብርን ያጠፋላት፣ ተነስቶ ያከበራት፣ በርገቱ በኪሩቤል በሱራፌል ላይ እንድትቀመጥ ያደረጋት፣ ራሷ በሰማይ ያለ በሰማይ የምትኖር አባታችን ሆይ ያለች የምትጸልይ ቤተክርስቲያን ከሁሉ በላይ ናት። ቤተክርስቲያን ከሁሉም በላይ ናት። ክርስቲያኖች የኛ አንድነት እግዚአብሔርን የምንፈራ ከሆነ እሱን የምናምን ከሆነ የሥጋ ጥቅም ያልታከለበት የሥጋ አምሮት ያልተጨመረበት በሥጋ ሐሳብ ያልተደረገ በመንፈስ ቅዱስ የሚደረግ የቤተክርስቲያን አንድነት ከሁሉም በላይ ነው። በእውነተኞች ክርስቲያኖች መካከል የክብር ጌታ እግዚአብሔር አለ። ስለዚህ ከሁሉም በላይ የሆነችው ቤተክርስቲያን ዓለም ከባድ ነው የምትለውን ችግሯን ሁሉ ለመፍታት የሚያስችል መፍትሄ አላት። ለህመምተኞች መድኃኒት የሚሆነው ጌታ ከሷ ጋራ ነው። ሰላም ላጣው ህዝብ የሰላም ምንጭ የሆነው እግዚአብሔር ከሷ ጋራ ነው። ሞት ለሚያስፈራው ዓለም ትንሣኤና ሕይወት የሆነው ክርስቶስ ከሷ ጋራ ነው። ቤተክርስቲያን ከሁሉም በላይ ናት። ከቤተክርስቲያን በላይ በዚህ ዓለም ላይ አንዳች ነገር የለም። እንኳን በዚህ በምድር በሰማይም ቢሆን ቤተክርስቲያን ከሁሉ በላይ ናት። ክርስቶስ ባለበት የምትኖር ራሷ ክርስቶስ ባለበት የምትኖር ናት። ስለዚህ ቤተክርስቲያን እያልኩ የምነግራችሁ የኔና የናንተ ህብረት በዓለም ያሉ ክርስቲያኖች አንድነት፣ ይህ አንድነት የከበረና ከሁሉም በላይ የሆነ ነው። የማያልፍ አንድነት፣ የማይናወጥ አንድነት፣ ሞት እንኳን የማይሽረው አንድነት ነው። ሩጫቸውን የጨረሱ ምእመናን በላይ በሰማይ ያሉት የቅዱሳን ነፍሳትና በምድር ላይ በመራመድና በመሮጥ ላይ ያሉት ወደ ጽዮን የሚገሰግሱት በሕይወት ያሉት ክርስቲያኖች አንድነት ቤተክርስቲያን ይባላል። ይህ አንድነት ከሁሉም በላይ ነው። ከሁሉም በላይ በምትሆን አሉ አባቶቻችን። በዚያ ዘመን ከሁሉ በላይ የሆኑ ብዙ ነገሮች ነበሩ። የሮማው ቄሳር ከሁሉም በላይ ነበር። ብዙ ራሱን ከፍ የሚያደርግ ነበር። የአርጤምስ ዝናም ያን ጊዜ አልጠፋም ነበር። ነገር ግን ከሁሉም በላይ የሆነች ቤተክርስቲያን እንደሆነች አባቶቻችን አስተማሩ። ዛሬም በዓለም ላይ ከሁሉም በላይ የሚባሉ ብዙ ነገሮች የዓለም መሪ የሚባሉ ሊኖሩ ይችላሉ። ነገር ግን እነዚህ ሁሉ ከቤተክርስቲያን በታች ናቸው። ምክንያቱም ዓላማቸው ምድራዊ፣ የሚያስቡት ስለ ምድር፣ የሚደክሙት ስለ ምድራዊ ነገር፣ የያዙት የሚጠፋ የሚለወጥ ስለሆነ ሐሳባቸው በሐሳብ የሚቻር ስለሆነ። ነገር ግን አምላካችን የሚመራት ቤተክርስቲያን ሁሉ ጊዜ ከሁሉም በላይ ናት። ለቤተክርስቲያን አገልግሎት የተመረጡ ምእመናንም ከሁሉ በላይ ናቸው። እንዴት አይነት መታደል ነው! ነገር ግን ከሁሉ በላይ የሆነችው ቤተክርስቲያን ከሁሉ በላይ ነኝ አትልም። ራሷን ዝቅ የምታደርግ ትቢያ ላይ የምትተኛ የምታለቅስ የምታዝን የምታነባ ናት። ቤተክርስቲያን ግን ወይም ምእመናን ከሁሉ በላይ ናቸው የሚባሉት ባለባበስ አይደለም፣ ባነጋገር ችሎታ አይደለም፣ በወርቅና በብር አይደለም፣ ከክርስቶስ በተገኘው ክብር ነው። ቤተክርስቲያን ከሁሉ በላይ ናት። ቤተክርስቲያን ከሁሉ በላይ ናት። ስለዚህ ከሁሉ በላይ በምትሆን ቤተክርስቲያን እናምናለን አሉ አባቶቻችን። ይቺ ከሁሉ በላይ የሆነችው ቤተክርስቲያን በማን ተሰበሰበች? በሐዋርያት በሰበሰቧት 12 ሐዋርያት፣ ከዚያም በኋላ የነሱን እግር የተከተሉ ሌሎች ሐዋርያት የሰበሰቧት በዓለም ተበትና የነበረች፣ ነገር ግን እነሱ በዓለም ዙሪያ ወንጌልን እየዘሩ የሰበሰቧት፣ ደማቸውን እያፈሰሱ በሰይፍ እየተመቱ የሰበሰቧት ቤተክርስቲያን። በዚህ ቤተክርስቲያን እናምናለን። የቤተክርስቲያን ሰብሳቢዎች ሐዋርያት ናቸው። የቤተክርስቲያን መሪዎች ሐዋርያት ናቸው። ዛሬም ቤተክርስቲያን የሚሰበስቧት ካህናት ናቸው፣ ጳጳሳት ናቸው፣ መምህራን ናቸው። የሚመሯትም እነሱ ናቸው። ካህናቱ፣ ጳጳሳቱ፣ መምህራኑ ቤተክርስቲያን ከተበተነችበት ካልተሰበሰቧት፣ ከወደቀችበት በእግዚአብሔር ቃል ካላነሷት ቤተክርስቲያን አትኖርም።
ሐዋርያት የሰበሰቧት ቤተክርስቲያን እንደተሰበሰበች አንድ እንደሆነች ልትኖር ያስፈልጋል። ከየዘሩ ከየቋንቋው ከየጾታው ከልዩ ልዩ ኑሮ ከልዩ ልዩ ክፍለ ዓለም ከልዩ ልዩ መልክዓ ምድር በእግዚአብሔር ቃል የጠሯት ከልዩ ልዩ ሕዝብ የመጣችና የተሰበሰበች ቤተክርስቲያን ከሁሉም በላይ ናት። ስለዚህ ሐዋርያት የሰበሰቧት ከሁላችንም በላይ አለን ከምንለው ሁሉ በላይ የሆነችው ቅድስት ቤተክርስቲያን ናት። በዚህች ቤተክርስቲያን አንድነት እናምናለን። ክርስቲያኖች አባቶቻችን እኛን ለመሰብሰብ ብዙ ዋጋ ከፍለዋል። እነ ጴጥሮስ በሮማ አደባባይ ቁልቁል ተሰቅለው፣ እነ ጳውሎስ በሰይፍ ተመተው፣ እነ ማርቆስ በእስክንድርያ በግብጽ ከእንስሳ ጋር ተጎትተው መከራ ተቀብለው፣ ሌሎቹም እነ ቶማስ እነ ያዕቆብ ዋጋ ከፍለው፣ እነ እስጢፋኖስ ሙተው ነው ቤተክርስቲያን የተሰበሰበችው። እኛን ለመሰብሰብ የክርስቶስ የበጉ ሐዋርያት ብዙ ዋጋ ከፍለዋል። ስለዚህ ይህችን ቤተክርስቲያን የክርስቶስን ቤተክርስቲያን የእኛን አንድነት የሚበትን የሚያፈርስ ሁሉ የእግዚአብሔር መንግስት ባላጋራ ነው። በአሰራራችን ባለማወቃችን ምክንያት የእግዚአብሔርን ቤተክርስቲያን እንዳንበትን ጥንቃቄ ያስፈልጋል። ቤተክርስቲያንን ደግሞ እኛ ሁላችንም በግላችን አይደለም የምንሰበስባት። ሰብሳቢዎቿ መንፈስ ቅዱስ የመረጣቸው ሐዋርያት ናቸው። የተለያዩ ነገሮች አሉ። በልዩ ልዩ ሰዎች የሚሰበሰቡ ፖለቲከኞች የሚሰበስቧቸው ስብስቦች አሉ። የሀገር መሪዎች የሚሰበስቧቸው ስብስቦች አሉ። የኪነ ጥበብ ሰዎች የሚሰበስቧቸው ስብስቦች አሉ። ሁሉም በተለያየ መንገድ የራሱ የሆነ ስብስብ አለው። ቤተክርስቲያን ግን የምትሰበሰበው በስጋና በደም ስልት ሳይሆን መንፈስ ቅዱስ በቃኛቸው በሐዋርያት ትምህርት ነው። ስለዚህ ዛሬም ነገም ቢሆን ቤተክርስቲያንን ከሐዋርያት ትምህርት ውጭ ከካህናት አገልግሎት ውጭ በሌላ መንገድ ለማሰባሰብ አይቻልም። ባህሪዋ ስላልሆነ ከሁሉ በላይ የሆነችው የእግዚአብሔር ቤተክርስቲያን የምትሰበሰበው ክርስቶስ ለሐዋርያት ክርስቶስ ለቤተክርስቲያን አባቶች በሰጠው ስልጣን ነው። ያም ስልጣን ወንጌል ነው። ያም ስልጣን የእግዚአብሔር ቃል ነው። ያም ስልጣን ጸጋ መንፈስ ቅዱስ ነው። ስለዚህ በዚህ በመንፈስ ቅዱስ ጸጋ የተሰበሰበች ከሁሉ በላይ የሆነችው አንድነት ቤተክርስቲያን ናት። ይህን አንድነት በክብር ልንይዘው ይገባል። ለዚህ አንድነት በሐዋርያት ለተሰበሰበው ስብስብ መዳከም፣ መፍረስ፣ መበተን ምክንያት እንዳንሆን ያስፈልጋል። ማንኛችንም ያለ ቦታችን ገብተን ቤተክርስቲያንን እንዳንበትን ልንጠነቀቅ ይገባል። ስለዚህ ቤተክርስቲያን በሐዋርያት የተሰበሰቡ ሰዎች ስብስብ ናት። ሐዋርያት በሰበሰቧት ካለ በኋላ በአንዲት ቅድስት ቤተክርስቲያን እናምናለን። በአንዲት ቅድስት ቤተክርስቲያን እናምናለን። ቤተክርስቲያን አንዲት ናት። ከጊዜ በኋላ ሰዎች በስልጣን ምክንያት የካቶሊክ ቤተክርስቲያን፣ የኦርቶዶክስ ቤተክርስቲያን፣ በኦርቶዶክስም ብዙ አለ። የግሪክ ኦርቶዶክስ ቤተክርስቲያን፣ የገሌ ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ኮፕቲክ ኦርቶዶክስ ቤተክርስቲያን፣ ሌላም አለ። በካቶሊኮቹም ራሱ በማህበር የተከፋፈሉ ናቸው። ከዚያም ከጊዜ በኋላ ደግሞ ፕሮቴስታንቶች ተነሱ። ይህን ሁሉ ያደረገው ክፉ መንፈስና ይህን ሁሉ ያደረገው የቤተክርስቲያን ባላጋራ ክፉ መንፈስ ሲሆን መሳሪያዎቹ ደግሞ የስልጣን ፍቅር ያላቸው ሰዎች ናቸው። ነገር ግን ጌታ የመሰረተው ሐዋርያትም የሰበሰቡ አንዲትን ቤተክርስቲያን ዛሬም ቢሆን እውነተኛዋን ቤተክርስቲያን እግዚአብሔር መንፈስ ቅዱስ የሚያውቃትና የሚቀበላት እሷ በመንግስት በተመዘገበችበት የመዝገብ ስሟ ሳይሆን የገሌ ቤተክርስቲያን ብሎ ሳይሆን አንዲት በሆነችው ቤተክርስቲያን በሚለው ስሟ ነው። ስለዚህ በክርስቶስ የሚያምኑ በቀናው ኦርቶዶክሳዊ ሃይማኖት የጸኑ ርቱ ሃይማኖት ያላቸው ሁሉ የክርስቶስ አካል ናቸው። የክርስቶስ ሆነው ይኖራሉ። ቤተክርስቲያን አንዲት ናት። ራሱ ክርስቶስ ነው። የቤተክርስቲያን ራሷ ክርስቶስ ነው።
ቤተክርስቲያን በአካል ትመሰላለች። ራሷ ክርስቶስ ሲሆን አካላችን የተለያየ አካል ክፍል ወይም አጽቅ ወይም ብልት እንዳለው የተለያየው አጽቅ ተገጣጥሞ እጅ እግር ሌላም የአካል ክፍል ሆኖ አንድ ሰው እንደሚያሰኝ ቤተክርስቲያንም አንድ አካል ናት በአንድ ራስ በክርስቶስ የምትመራ። ስለዚህ አንድነቷም ለዘላለም ይኖራል። አንድነቷም ለዘላለም ይኖራል። የምድሩ ስርዓት የምድሩ መዋቅርና ሲስተም ቢከፋፍላትም በመንፈስ ቅዱስ ግን እውነተኛዋ ቤተክርስቲያን አሁንም ቢሆን አንድ ናት። ስለዚህ የተበተነውን የሚሰበስብ ከልዩ ልዩ አቅጣጫ በሐዋርያት የሰበሰባትን ቤተክርስቲያኑን ዛሬ መንፈስ ቅዱስ በአንድነት ይጠብቃታል። በአንዲት ቤተክርስቲያን እናምናለን አሉ። ልዩነቱን ይሁ እንግዲህ የቤተክርስቲያን መለያ ቀጽሎች ይሁ አንድ ከሁሉ በላይ የምትሆን ናት፣ ሁለት በሐዋርያት የተሰበሰበች ናት፣ ሶስት አንዲት ናት። ሌላው ቅድስት ቤተክርስቲያን እናምናለን ይላል። ቅድስት ማለት ልዩ ማለት ነው፣ የከበረች ማለት ነው። በክርስቶስ ደም የታጠበች የጠራች የተቀደሰች በደሏ ነውሯ ኃጢአቷ ሁሉ የተወገደላት የክርስቶስ ሙሽራ የሆነች በቅድስና ያጌጠች ማለት ነው። ቅድስት የሚለው ቃል ብዙ ትርጉም አለው። ልዩ ማለት ይሆናል። ጣዖት ከሚያመልኩ የተለየች ከልዩ ልዩ ሐሳብ ለይቶ የሱ ያደረጋት ማለት ነው። ሌላው ደግሞ ቅዱስ ማለት ክቡር ማለት ነው፣ በደሙ የከበረች ማለት ነው። ሌላው እንዳለ ቅድስት ይሆናል፣ የተቀደሰች ማለት ነው፣ ነውር የሌለባት ማለት ነው። በክርስቶስ ቅድስናን የተጎናጸፈች የቅዱሳን አካል የቅዱሳን እናት የቅዱሳን ምንጭ ሆነች ቅድስና የሚገኝባት ቅድስናን የምታድል በመንፈስ ቅዱስ የተቀደሰች የቅድስና ባለቤት የቅድስና ጸጋ ያላት ቅድስት ማለት ነው። ስለዚህ ቤተክርስቲያን ከሁሉ በላይ የሆነች በሐዋርያት የተሰበሰበች አንዲትና ቅድስት ናት። በዚች ቤተክርስቲያን እናምናለን አሉ አባቶቻችን። ይሄ የሃይማኖታችን አንደኛው አካል ነው። እኛ በተከፋፈለች ቤተክርስቲያን አናምንም። የገሌ ቤተክርስቲያን በሚል አናምንም። ይህ የምድር ስርዓት የክፍፍል ስርዓት ዓለማዊ ስርዓት ነው። የምናምነው በአንዲት ቤተክርስቲያን ነው። ነገር ግን ሰዎች ቤተክርስቲያንን ለስጋ ጥቅም ሊያውሉ ፈልገው ቅዱሱን አንድነት የግል መጠቀሚያ ሊያደርጉት ሲያስቡ እንቃወማቸዋለን። አንድነቷን ሲጋፉ ቅድስናዋን ሊያረክሱ ሲታገሉ እናወግዛቸዋለን። ቤተክርስቲያን አንዲት ናት፣ ቅድስት ናት፣ በሐዋርያት የተሰበሰበች ናት እንላቸዋለን። መቼም ቢሆን ከሁሉ በላይ የሆነችውን ቤተክርስቲያን ለስጋ ጥቅም የሚያውሉ የተረገሙ ናቸው። መቼም ቢሆን ሐዋርያት የሰበሰባትን ቤተክርስቲያን የሚበትኑ ርጉማን ናቸው። መቼም ቢሆን የተቀደሰችውን ቤተክርስቲያን ለስጋ ጥቅም ለመለያያ ምክንያት አድርገው የሚጠቀሙ እነሱ ውጉዛንና ርኩሳን ናቸው። ቤተክርስቲያን ግን ቅድስት ናት። በዚህም ቅድስናዋ እናምናለን። ኦርቶዶክሳውያን ክርስቲያኖች ከሁሉ በላይ በሆነችው ሐዋርያት በሰበሰቧት አንዲት በሆነችው በክርስቶስ ደም በተቀደሰችው በቅድስት ቤተክርስቲያን ሁላችን ልናምን ይገባል። አንድነታችን ቅዱስ እንደሆነ ልናምን ይገባል። አንድነታችን አንድና አንድ ብቻ እንደሆነ ልናምን ይገባል። አንድነታችን በክርስቶስ የሆነው አንድነታችን ከሁሉ በላይ እንደሆነ ልናምን ይገባል። ይህ ነው ቤተክርስቲያን የሚባለው። ቤተክርስቲያን ይህች ናት። የቤተክርስቲያን ትርጉም ይህ ነው። ስለዚህ ይህ ነው የአንድነታችን መሰረት። እስኪ ይህን የሐዋርያትን ትምህርት ይህን የሐዋርያውያን አበውን ትምህርት ይህን የ150 ሊቃውንት ትምህርት ከቅዱሳት መጻሕፍት ጋር እያገናዘብን ነው። መጀመሪያ የምናየው ከሁሉ በላይ የሚለውን ነው የምናየው። ቤተክርስቲያን ከሁሉ በላይ እንደሆነች አባቶቻችን ሲናገሩ ዝም ብለው ከራሳቸው አመንጭተው አይደለም፣ መጽሐፍ ቅዱስን መሰረት አድርገው ነው። አንድ ጥቅስ ጠቅሰላችኋለሁ ከሁሉ በላይ የሚለውን የሚያዛምድ ወይም የሚተረጉም ማቴዎስ 16:18 ጌታችን እንዲህ አለ፣ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ማለት ላይ ቤተክርስቲያንን እሰራታለሁ፣ የገሃነም ደጆችም አይችሏትም አለ።
የገሃነም ደጆች አይችሏትም ማለት ከባላጋራዎቿ በላይ ናት ማለት ነው። ከአጋንንት በላይ ናት ማለት ነው። ከመናፍስት ርኩሳን በላይ ናት ማለት ነው። ወይም አጋንንት ከሚጠቀሙባቸው ሰዎች ጥበብና ኃይል በላይ ናት ማለት ነው። እንግዲህ ቅድስት ቤተክርስቲያን ማለት ክርስቶስ የሞተላት ቤተክርስቲያን የኛ የምእመናን አንድነት፣ እግዚአብሔርን የሚፈሩ ሰዎች ህብረት፣ እግዚአብሔርን የሚፈሩ ሰዎች ለጸሎት የሚሰባሰቡበት አንድነት፣ ለቅዳሴ የሚሰባሰቡበት አንድነት፣ ለምስጋና የሚሰባሰቡበት አንድነት፣ የምእመናን አንድነት ማለት አጋንንት እንኳን ሊቋቋሙት የማይችሉት የሲኦል ደጆች የማይቋቋሙት አጋንንትን የሚያንበረክክ ከሁሉም በላይ የሆነ አንድነት ነው። ስለዚህ ጠላት የማይችለው ከጠላት በላይ የሆነ አንድነት ነው። ከሁሉ በላይ ስለሆነች የገሃነም ደጆች አይችሏት፣ ከፋፋዮችም አይችሏት፣ መናፍቃንም አይችሏት። የሲኦል ደጆችን ታሸንፋቸዋለች። የሲኦልን አጋፋሪዎች ሰውን እየነጠቁ ከቤተ ክርስቲያን አንድነት እያወጡ ወደ ሲኦል የሚጠሉ የሲኦል በሮች ተብለዋል። ክፉ የሚያስተምሩ፣ ክፉ የሚናገሩ፣ በቤተ ክርስቲያን ላይ ነውር የሚያደርጉ፣ ቤተ ክርስቲያናቸውን የግል መታወቂያ የግል ዝና ማትረፊያ የሚያደርጉ፣ ቤተ ክርስቲያንን ለዕለት እንጀራ ብቻ የሚጠቀሙባት እንደዚህ ያሉ ሁሉ የሲኦል ደጆች ናቸው። እነዚህ ሁሉ የማይችሏት ናት ቤተ ክርስቲያን። በእውነት ይህ ኃይለ ቃል ዛሬ በሚገባ ሊታይ የሚገባበት ዘመን ነው። እንደሚታወቀው ዛሬ ቤተ ክርስቲያን የሲኦል ደጆች በሆኑ በትልልቅ ደረጃ ላይ በሚገኙ በትልልቅ ኃይል ላይ በሚኖሩ በዓለም መንግስታት የምትፈተንበት ዘመን ነው። ዛሬ ቤተ ክርስቲያን በኃይል አጋንንት እሷን ለመጣል የሚታገሉበት የሚሸረሽሩበት ዘመን ነው። በህዝብ መካከል ፍቅርን በማጥፋት አንድነትን በመፈታተን የተቀደሱትን ሰዎች ሳይቀር የሚረክሱበትን ስራ በማሰራት የሲኦል ደጆች የሚራወጡበት ዘመን ነው። ነገር ግን አይችሏትም። ቤተክርስቲያን በሲኦል ደጆች እንኳን የማትሸነፍ ከሁሉ በላይ የሆነች ቤተክርስቲያን ናት። የክርስቶስ አካል ስለሆነች፣ የክርስቶስ ኃይል መገለጫ ስለሆነች፣ በአንድነቷ የነገስታት ንጉስ ስለሚገኝ፣ በህብረቷ ክርስቶስ ስላለበት የሲኦል ደጆች የማይችሏት ናት። ይህም ብሎ ነው ጌታችን ከሁሉ በላይ መሆኗን የተናገረው። ከዚህ ጋራ ቤተክርስቲያን ከሁሉ በላይ መሆኗን የሚያሳይ ሌላ ጥቅስ አነብላችኋለሁ። በክርስትና ህይወት ውስጥ ለሚኖሩ ክርስቲያኖች የመጨረሻውን ውሳኔ ሰጭ ቤተክርስቲያን ናት። ማንኛችንም በመካከላችን የቤተክርስቲያን የበላይነት የሚያመለክት ግሩም የሆነ ኃይለ ቃል በወንጌል ተጽፏል። በህይወታችንና በኑሯችን ከአቅማችን በላይ የሆነ ነገር ቢያጋጥመን የመጨረሻውን ውሳኔ እንድትሰጥ ወደ ቤተክርስቲያን እንድንሄድ ታዘናል። በወንድምና በወንድም መካከል፣ በእህትና በእህት መካከል፣ በእህትና በወንድም መካከል፣ በህዝብና በህዝብ መካከል፣ በምእመናን መካከል አለመግባባት ቢፈጠር ያን አለመግባባት ለመፍታት የመጨረሻውን ውሳኔ ሰጭ ቤተክርስቲያን ናት። ከሁሉ በላይ ስለሆነች እሷ የእግዚአብሔር ጉባኤ ስለሆነች እንዲህ ይላል። ስለዚህም የእግዚአብሔር ቃል ወንድምህ ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው፣ ዳግመኛም አንድ ወይም ሁለት ካንተ ጋር ውሰድ፣ እነርሱንም ባይሰማ ለቤተክርስቲያን ነገራት፣ ደግሞም ቤተክርስቲያንን ባይሰማት እንዳረመኔና እንደቀራጭ ይሁንልህ። ማቴዎስ 18:15-17 ምንድነው ቃሉ የሚለው? አንድ ሰው ቢያሳዝንህ ሂድና አንተ ምከረው፣ አንተም ባይቀበልህ ሁለት ወይም ሶስት ሽማግሌ ይዘህ ምከረው። ሽማግሌዎቹም ባይቀበል ግን በቤተክርስቲያን ፊት ለቤተክርስቲያን ነግረህ ክርስቲያኖቹ ይምከሩት፣ በቤተክርስቲያን ጉባኤ ይመከር። የእግዚአብሔርን ጉባኤ ቤተክርስቲያን አልቀበልም ካለ ግን እንደ አረመኔ ይቆጠር፣ ከምእመናን አንድነት ይለይ ይላል። ስለዚህ በእኛ ህይወት ውስጥ የመጨረሻውን ውሳኔ ሰጭ ቤተክርስቲያን ናት። እግዚአብሔርን የሚፈሩ ጉባኤ ነው የመጨረሻውን ውሳኔ ሰጭ። ነገር ግን ይህን የመጨረሻ ውሳኔ ለመስጠት ያ ጉባኤ ምን መሆን አለበት? ቅዱስ ጉባኤ መሆን አለበት። ቅድስት ናትና ቤተክርስቲያን። ያ ጉባኤ ምን መሆን አለበት? በሐዋርያት የተሰበሰበ በሐዋርያት ትምህርት የሚያምን ጉባኤ፣ በቅዱስ መጽሐፍ የሚታዘዝ ጉባኤ፣ በካህናት ትምህርት የሚኖር ጉባኤ፣ በምክረ ካህን በፈቃደ ካህን የሚሄድ ጉባኤ መሆን አለበት።
ከሁሉ በላይ የሆነውን አንድነቱን ያጸና ጉባኤ መሆን አለበት። አለበለዚያ ግን ዛሬ በቤተ ክርስቲያን ስም የሚደረገው ስብሰባ ሁሉ የቤተ ክርስቲያን ስብሰባ አይደለም። የቤተ ክርስቲያን ስብሰባ እንዲሆን ያ ጉባኤ በሐዋርያት የተሰበሰበ መሆን አለበት፣ በካህናት የተሰበሰበ መሆን አለበት፣ ቅድስናውን የጠበቀ መሆን መቻል አለበት። ያ ከሆነ ይህ ከሁሉ በላይ የሆነው ጉባኤ በምእመናን መካከል የሆነውን ችግር ሁሉ የሚፈታ ያ የምእመናን አንድነት ነው። እግዚአብሔርን የሚፈሩ የቅዱሳን ህብረት ነው። ይህ የቤተ ክርስቲያን መሰረታዊ ትምህርት ነው። ከዚህ ጋር ሌላም ጥቅስ እናያለን። ከእንግዲህ ወዲህ ይላል መጽሐፍ ቅዱስ ከቅዱሳን ጋር ባላገሮች እንጂ እንግዶችና መጻተኞች አይደላችሁም፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው ይላል። ኤፌሶን 2:20 ኤፌሶን 3:21 ኤፌሶን 3:21 ላይ ደግሞ ክርስቶስ የቤተ ክርስቲያን ራስ እንደሆነ እናያለን። ይህ ምንድነው የሚያሳየው? ቤተ ክርስቲያን ስደተኛ መጻተኛ ሳትሆን ከቅዱሳን ጋራ የእግዚአብሔር መንግስት ልጅ ናት። ሰማያዊ ዜግነት አላት። ስለዚህ ከሁሉም በላይ ናት። ከምድራዊው ስብስብ ሁሉ በላይ ናት። ራሷ ክርስቶስ በሱራፌል በኪሩቤል ላይ ተቀምጧል። ራሷ ባለበት አካሉ ቤተክርስቲያንም በዚያ ትኖራለች። ስለዚህ ከሁሉም በላይ ናት ምንለው ለዚያ ነው። ከዚህ በኋላ ደግሞ ስለ መቀደሳችን እናያለን። ስለ ቤተክርስቲያን አንድነትም እናጠናለን። አንዲትና ቅድስት ናት ቤተክርስቲያን። ስለዚህ መጽሐፍ ቅዱስ እንዲህ ይላል፣ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ ከሁሉም በላይ በሚሆን አንድ አምላክ ይላል። ጥምቀት አንድ እንደሆነ በአንድ ጥምቀት የተጠመቁ ምእመናንም አንድ ናቸው። ሃይማኖት አንድ እንደሆነ በአንድ ሃይማኖት የሚያምኑ ምእመናን አንድ ናቸው። መንፈስ ቅዱስ አንድ እንደሆነ በአንዱ ቅዱስ መንፈስ የተቀደሰች ቤተክርስቲያንም አንዲት ናት። ከዚህ የተነሳ ቤተክርስቲያን ቅድስትና አንዲት በሐዋርያት የተሰበሰበች እያልን እናምናለን፣ እናስተምራለን። በስተመጨረሻ ስለ ቤተክርስቲያን አንድ ጥቅስ ልጥቀስላችሁ። ኤፌሶን 5:22 እስከ 25 ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ኤፌሶን 5:25 ይገርማችኋል። ራሱን አሳልፎ በመስጠት ቀድሷታል። ቅድስት ለሚለው ይሄዳል ይሄ ጥቅስ። ራሱን አሳልፎ ሰጥቶ ስለሷ ሙቶ ደሙን አፍሶ የቀደሳት አካሉ ስለሆነች ቤተክርስቲያን ቅድስትና ንጽሕት ናት። ሁልጊዜ በቤተክርስቲያን ቅድስናና ንጽሕና እናምናለን፣ እንታመናለን፣ እናስተምራለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህ ትምህርት ከሁሉ በላይ በመተሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን የሚለውን የቁስጥንጥንያውን ውሳኔ ለማብራራት የተሰጠ ትምህርት ስለሆነ በዚህ ላይ ይበቃናል። ስለ ቤተክርስቲያን ግን በሰፊው ሌላ ጊዜ እንማራለን። አሁን የክለሳ ጥያቄዎችን ለአድማጮቼ እሰጣለሁ። ጥያቄ 1 ቤተክርስቲያን ከሁሉ በላይ ናት ማለት ምን ማለት ነው? ባጭር ቃል ይግለጹ። ሐዋርያት የሰበሰቧት ማለትስ ምን ማለት ነው? አንዲትና ቅድስት የሚሉት ቅጽሎችስ ምንን ያመለክታሉ? እሺ ምስጋናና ክብር ለእግዚአብሔር ይሁን። ክርስቲያኖች አሁንም የእግዚአብሔር ምሕረት ፍቅርና ጸጋ እንዲሁም ርህራሄ ይብዛላችሁ። ክርስቲያኖች የአምላካችን የእግዚአብሔር መለኮታዊ ጥበቃው በእያላችሁበት አይለያችሁ። ይህን ቃል ስትሰሙ ይህንን መልእክት ስታደምጡ ጸጋ መንፈስ ቅዱስ በላያችሁ ላይ ይብዛ። አሁን ትምህርት 11ን እንማራለን። ይህ የመጨረሻው ትምህርት መሆኑ ነው። ትምህርት 11 በማስታወሻ ጽሑፉ ላይ ገጽ 15 በጸሎተ ሃይማኖት ተራ ቁጥር መሰረት ደግሞ የመጨረሻውና 10ኛው አንቀጽ ነው።
ቃሉን አነባለሁ። የትምህርታችን መሰረት ይህ ነው። ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን። ሶስት መሰረታዊ ነገሮች በዚህ ውስጥ አሉ። አንደኛው ጥምቀት ነው። ሁለተኛው ትንሣኤ ነው። ሶስተኛው የሚመጣው ሕይወት ነው። የመጀመሪያውን እናያለን። ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን አሉ አባቶቻችን። ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን። በጥምቀት ኃጢአት ይሰረያል፣ ይደመሰሳል። ጥምቀት አንድ ሰው በኢየሱስ ክርስቶስ ሰው መሆን ካመነ በኋላ በእግዚአብሔር መኖር ካመነ በኋላ ሕይወት በክርስቶስ እንደተሰጠው ከተቀበለ በኋላ እምነቱን የሚገልጠው በጥምቀት ነው። ለምሳሌ አንድ አዲስ አስተማሪ ወይም አዲስ ሐዋርያ ክርስቶስን ወደማያውቅ ህብረተሰብ ሄዶ ሲያስተምር መጀመሪያ ህዝቡ ትምህርቱን መቀበል አለበት። የተማረውን ትምህርት በእምነት መቀበል አለበት። ወንጌል የሕይወት ዜና እንደሆነች ክርስቶስ ለሚያምኑበት ሁሉ ሕይወት መድኃኒት እንደሆነ ስሙም ሕይወት መድኃኒት እንደሆነ እኛን ለማዳን ከሰማየ ሰማያት የወረደ ከድንግል ማርያም የተወለደ የዓለም ቤዛ እሱ እንደሆነ ከሶስቱ አካላት ከአብ ከወልድ ከመንፈስ ቅዱስ አንዱ አካል እርሱ ወልድ እንደሆነ አንድ ሰው ያምናል፣ ይቀበላል። እምነት የሚባለው የሚገለጽባቸው ዋና ዋና ነገሮች የምንላቸው በእግዚአብሔር አብ ማመን፣ በእግዚአብሔር ወልድ ማመን፣ በእግዚአብሔር መንፈስ ቅዱስ ማመንና በአንዲት ቅድስት ቤተክርስቲያንና በስርዓቶቿ ማመን ነው። ከስርዓቶቿ ውስጥ አንዱ ጥምቀት ነው። ስለዚህ አንድ ያመነ ሰው እምነቱን የሚገልጠው ልብሱን ጥሎ ባህር ውስጥ ገብቶ በአብና በወልድ በመንፈስ ቅዱስን በመጠመቅ ነው። ልብሱን ማውለቁ ከዚህ ዓለም ነውር መለየቱን ያሳያል። ወደ ውሃ መግባቱ ክርስቶስ ስለ ኃጢአቱ እንደሞተ እሱም ከዚህ ዓለም ግብር መለየቱን ለኃጢአት መሞቱን ያመለክታል። ከውሃ ወጥቶ አዲስ ልብስ መልበሱ የእግዚአብሔርን ጸጋ ለብሶ በአዲስ ሕይወት በክርስቶስ መኖሩን ያመለክታል። ስለዚህ ውሃ ውስጥ ገብተን ስንወጣ በመንፈስ ቅዱስ አሰራር ሁለተኛ እንወለዳለን፣ የኃጢአትንም ስርየት እናገኛለን። አባቶቻችን ኃጢአትን ለማስተስረይ ሲሉ በጥምቀት ኃጢአት እንደሚሰረይ ማስተማራቸው ነው። ቀጥሎም በአንዲት ጥምቀት እናምናለን አሉ። ጥምቀት አይደገምም፣ ጥምቀት አይከለስም። ጥምቀት አንድ ጊዜ ነው፣ ሁለት ጊዜ ጥምቀት የለም። ጥምቀት የሞትና የልደት ምሳሌ ነው። ለምሳሌ ሰው በስጋው የሚወለደው አንድ ጊዜ ብቻ ነው። ሰው በስጋው የሚሞተውም አንድ ጊዜ ብቻ ነው። እንደዚሁ በጥምቀትም ከስላሴ ስለምንወለድ ጥምቀት አይደገምም። በጥምቀት ከዓለምና ከኃጢአት ስለምንለይና ስለምንሞት ጥምቀትም አንድ ብቻ ነው። ጥምቀት የልደት ጥምቀት የሞት መገለጫ ስለሆነ ይገርማል። ሁለቱ ተቃራኒ ነገሮች ናቸው፣ ልደትና ሞት። በጥምቀት ሁለቱ ይገለጣሉ። ስንጠመቅ ከእግዚአብሔር እንወለዳለን፣ ስንጠመቅ ከዓለም ክፉ ሐሳብና ግብር እንሞታለን። ልብሳችንን አውልቀን ውሃ ውስጥ ገብተን ስንወጣ ከዓለም ክፉ ሐሳብ ተለይቼ እኔ ክርስቶስ ሆኛለሁ ማለታችን ነው። ዛሬ ግን ጥምቀትን በስርዓትነቱ በወግነቱ እንጂ የምናውቀው በሕይወትነቱ ብዙዎቻችን አናውቀውም። በትምህርቱም ላይ ያለን ጥናት በጣም ውስን ነው። ነገር ግን ጥምቀት እጅግ በጣም ትልቅ ትርጉም ያለው የቤተክርስቲያን ስርዓት ነው። ስለዚህ ኃጢአትን ለማስተስረይ የሚፈጸመው ስርዓተ ጥምቀት አስፈላጊ ስለሆነ ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን አሉ አባቶቻችን። እዚህ ላይ መሰረታዊው ነጥብ ሁላችን ልንይዘው የሚገባው በጥምቀት የኃጢአት ስርየት እንደሚገኝና ጥምቀት አንድ ጊዜ እንደሆነና ጥምቀትም አንዲት እንደሆነች ነው። በየዓመቱ ጥምቀትን ስናከብር ጥምቀትን እየደገምን አይደለም፣ ጥምቀትን እያሰብን ነው። በልዩ ልዩ ምክንያት ሰዎች ሊጠመቁ ይችላሉ፣ ሲታመሙ፣ ልዩ ልዩ ነገር ሲያጋጥማቸው። ያ ግን የልጅነት ጥምቀት አይደለም። ያ የልጅነት ጥምቀት አይደለም። እውነተኛው የልጅነት ጥምቀት አንድ ጊዜ ነው፣ አይደገምም፣ አይከለስም። ልዩ ልዩ ፈተና እንኳን ቢያጋጥመን ሁለተኛ አንጠመቅም።
ንስሐ እንገባለን እንጂ ንስሐ እንጂ የሚደገመው የቤተክርስቲያን ምስጢር ጥምቀት ወይም ምስጢረ ጥምቀት አይደገምም። አንድ ጊዜ ብቻ ነው የሚሆነው። ሌላው መሰረተ ሐሳብ ደግሞ የሙታንን መነሳት ተስፋ እናደርጋለን የሚል ነው። ወንሴፎ ትንሣኤ ሙታን የሙታንን መነሳት ተስፋ እናደርጋለን። ሙታን እንደሚነሱ ፍጹም ተስፋ አለን። የሞቱ ሁሉ እንደሚነሱ ተስፋ እናደርጋለን። የሃይማኖት ተስፋ አለን አሉ አባቶቻችን። ይህን በተመለከተም ከምን ላይ ተመስርተው ይህን እንደተናገሩ በዝርዝር እናያለን። የመጨረሻው የሚመጣውንም ህይወት እንደዚሁ ለዘላለሙ ይላል። ማለት ከተነሳን በኋላ ዘላለማዊ ህይወት ከእግዚአብሔር ጋር ለመኖር የሚያስችል ህይወት እንደሚሰጠንና በዚያ ሞት በማያስከትለው ሞት በማይከተለው ሞተ ስጋ ሞተ ነፍስም በሌለበት ለምእመናን ለሚያምኑ በሚሰጠው ዘላለማዊ ህይወት እናምናለን ነው ያሉት። ስለዚህ ሁላችንም ይህን እንድናምን አባቶቻችን ሰርተውልን ሄደዋል። እኛም ይሄን እናምናለን። ክርስቲያኖች አሁን በዝርዝር እያንዳንዱን እያየን እንሄዳለን። ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን። በጥምቀት ኃጢአት እንደሚሰረይ በጥምቀት ዋጋ እንደምናገኝ ወንጌል ይናገራል። ስለዚህም አባቶቻችን ያን ወንጌል መሰረት አድርገው ነው ይህን የተናገሩት። ለምሳሌ ጌታችን በወንጌል ምን አለ? ከኒቆዲሞስ ጋር ሲነጋገር እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። ዮሐንስ 3:5 ይህ ማለት አንድ ሰው ሲጠመቅ እንደገና አዲስ ሆኖ ከእግዚአብሔር ይወለዳል ማለት ነው። ኃጢአቱ ቀርቶለት በደሉ ቀርቶለት በአዳም የወረሰው ከአዳም ያገኘው ነውሩ ሁሉ ተደምስሶለት ኃጢአቱ ተሰረየለት እንደገና ከመንፈስ ቅዱስ ተወልዶ አዲስ ሰው ይሆናል ማለት ነው። አዲስ ልደት ማለት የኃጢአት ስርየት ማግኘት፣ ንጹህ መሆን፣ እንደገና የእግዚአብሔር መንግስት ዜጋ መሆን ማለት ነው። እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ኃጢአተኛው ሰው በደል የነገሰበት ሰው በጥምቀት እንደገና ካልታደሰ እንደገናም ካልተወለደ የእግዚአብሔር ልጅ ካልሆነ የኃጢአተኛው የአዳም ልጅ የነበረው በጥምቀት እንደገና የእግዚአብሔር ልጅ ካልሆነ የቅዱሱ ልጅ ካልሆነ ለእግዚአብሔር መንግስትም ካልተዘጋጀ ለእግዚአብሔር መንግስት አይወርስም ብሎታል። ስለዚህ ጥምቀት ሁለተኛ የምንወለድበት ኃጢአተኛውን ባህሪ ሽረን የኃጢአት ስርየትን አግኝተን እንደገና ታድሰን የእግዚአብሔር ልጅ የምንሆንበት ስለሆነ በጥምቀት የኃጢአት ስርየትና ዳግም ልደት ይገኛል። ሌላው ስለ ጥምቀት የተጻፈውን ከማርቆስ ወንጌል 16:16 ላይ ያነብላችኋለሁ። እንዲህ ይላል ያመነ የተጠመቀ ይድናል። ይህ የቃል ኪዳን ቃል ነው፣ ተስፋ ነው። ሐዲስ ኪዳን ከሚያሰኙት ቃላት አንዱ ይህ ነው። ጌታችን እኛ ልናምን ልንጠመቅ እሱ ሊያድነን ቃል ገብቷል። እኛ ከውሃና ከመንፈስ ልንወለድ እሱም ወደ እግዚአብሔር መንግስት ሊያስገባን ቃል ገብቷል። ስለዚህ አምነን የተጠመቅን ሁለተኛ ከእግዚአብሔር እንወለዳለን፣ የእግዚአብሔር መንግስትም እንወርሳለን። ያመንንና የተጠመቅን እንድናለን። የኃጢአት ስርየትን ስለምናገኝ ነው የምንድነው። ስለዚህ ያመነ የተጠመቀ ኃጢአቱ ይሰረይለታል፣ ይድናል፣ የእግዚአብሔር መንግስት ይወርሳል አለ ወንጌል። ከዚህ ቀጥሎ ደግሞ አንዲት ጥምቀት ለሚለው ጥቅሶችን እናያለን። እንዲህ ይላል ቅዱስ ጳውሎስ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ጥምቀት አንድ ነው፣ አይደገምም። ምክንያቱንም ነግሬያችኋለሁ፣ የልደትና የሞት ምሳሌ ስለሆነ ነው። ኤፌሶን 4:5 ይሁት። ከዚህ በኋላ አሁንም ከወንጌል ጌታችን ስለ ጥምቀት የተናገረውን አነብላችኋለሁ። እንግዲህ ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዟችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው። ጥምቀት ጌታችን በተግባርም በትእዛዝም የመሰረተው የቤተ ክርስቲያን ምስጢር ነው። በተግባር እሱ በዮርዳኖስ ተጠምቋል። የማቴዎስ ወንጌል ምዕራፍ 3 ላይ ቁጥር 13 ጀምሮ እስከ መጨረሻ እንደምናነበው
በተግባር በማቴዎስ ወንጌል ምዕራፍ 10 በተግባር በማቴዎስ ምዕራፍ 3 ቁጥር 13 እስከ መጨረሻ እንደምናነበው ተጠምቆ የጥምቀትን ሥርዓት ሰርቶልናል። በትእዛዝ ደግሞ አሁን እንዳነበብኩላችሁ ሐዋርያት ወደ ዓለም ሁሉ እየሄዱ የዓለምን አሕዛብ እያስተማሩ እያጠመቁ የሱ ተማሪዎች የሱ ደቀ መዛሙርት እንዲያደርጓቸው አዟል። ስለዚህ ጥምቀት እጅግ በጣም አስፈላጊ ሕግ አስፈላጊ ሥርዓት ነው። ከዚህ የተነሳ አባቶቻችን በጥምቀት እናምናለን አሉ። እንዲሁ ጥምቀት አሕዛብን ሁሉ አንድ የሚያደርግ ነው። ምክንያቱም ሁሉን እያስተማሩና እያጠመቁ የነሱ ደቀ መዛሙርት አንድ ተማሪ እንዲያደርጓቸው ነው ያዘዘው። አንድ ሰው የእግዚአብሔርን ቃል ከተማረና ካመነ በአብና በወልድ በመንፈስ ቅዱስም ከተጠመቀ ብዙ ሕዝብ አንድ ሕዝብ ማለት ነው። ጥቁርም ይሁን ነጭም ይሁን አሕዛባዊም ይሁን እስራኤላዊም ይሁን ግሪክም ይሁን ሌላም ሕዝብ ይሁን ማንኛውም ሰው አምኖ ሲጠመቅና ወንጌልን ሲቀበል አንድ ሕዝብ አንድ መንጋ አንድ ደቀ መዝሙር ይሆናል። ወይም የአንድ መምህር ተማሪ አንድ ልብ እንዳለው ከአንድ ምንጭ የተቀዳ ጥበብ እንደሚቀስም ሁሉም ከእግዚአብሔር የተማሩ ይሆናሉ ማለት ነው። ስለዚህ ጥምቀት ብዙዎቹን አንድ የሚያደርግና የሚያከብር ለሕይወታችን ጠቃሚ የሆነ የቤተ ክርስቲያን ምስጢር ነው። በጥምቀት ሁላችን አንድ እንደምንሆንና ጥምቀት ብቻ ሳይሆን አንድ የሆነው የተጠመቁ ክርስቲያኖችም አንድ እንደሆኑ ቅዱስ ጳውሎስ ሲናገር እንዲህ ብሏል። አይሁድ ብንሆን የግሪክ ሰዎችም ብንሆን ባሪያዎችም ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችንም አንዱን መንፈስ ጠጥተናልና ይላል። በጥምቀት ልዩነት የለም። ሁላችን አንዱን የእግዚአብሔር መንፈስ እንቀበላለን። ለሀብታሞች የተለየ፣ ለድሃዎች የተለየ፣ ለጥቁሮች የተለየ፣ ለነጮች የተለየ፣ ለባለስልጣኖች የተለየ፣ ለድሃዎች የተለየ፣ ለተራው ሕዝብ የተለየ፣ ለካህናት የተለየ፣ ካህናት ላልሆኑት የተለየ፣ ለነገስታት የተለየ፣ ለወታደሩ የተለየ አይደለም። ለወንዶች የተለየ ለሴቶች የተለየ ነገር የለም። አንድ መንፈስ ቅዱስ ነው። ጸጋው አንድ፣ ሀብቱ አንድ፣ ልጅነቱ አንድ ነው። ከየትም ዘር ከየትም ቋንቋ እንወለድ አንድ መንፈስ ይሰጠናል። ከአንዱ መንፈስ ቅዱስ እንወለዳለን። አንዱንም መንፈስ እንጠጣለን። አንድ አይነት ልጅነትም እናገኛለን። ሁላችንም እኩል የእግዚአብሔር ልጆች እንሆናለን። እግዚአብሔር ሁላችንም ልጆቹ ስላደረገን። ስለዚህ ጥምቀት ሁላችን አንድ የሚያደርግ በመሆኑ ጥምቀት አንድ እንደሆነ ሁላችንም በጥምቀት አንድ እንሆናለን። ለዚህ ነው ሐዋርያት በሰበሰቧት በአንዲት ቤተክርስቲያን እናምናለን ሲሉ ቅድም በተማርነው ትምህርት ላይ በአንድ ጥምቀት በአንድ ወንጌል በአንድ ጌታ አሳምነው አንድ ስላደረጉን ነው። ስለዚህ ጥምቀትም እኛ አንድ ከምንሆንባቸው ምስጢራት አንዱና ዋነኛው ነው። ከዚህ በተጨማሪ እንዲህ ይላል ቅዱስ መጽሐፍ ስለ ጥምቀት፣ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንነሳለን። ከሞቱም ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሮሜ 6 ቁጥር 4 ቅድም እንደነገርኳችሁ በጥምቀት ከእሱ ጋር ተቀበርን ይላል ጳውሎስ። እዚህ ላይ በሕይወትም እሱ መሰል ነው ይላል። ስንጠመቅ ውሃ ውስጥ መግባታችን የሞታችን የመቃብራችን ምሳሌ ነው። መውጣታችን ከክርስቶስ ጋራ ክርስቶስ እንደተነሳ የመነሳታችን ምሳሌ ነው። ከክርስቶስ ጋራ አብረን የመነሳታችን ምሳሌ ነው። ስለዚህ ቅዱስ ጳውሎስ ጥምቀትን ይተረጉምልናል እንደዚያ ብሎ። አሁንም በጥምቀት የኃጢአት ስርየት እንደሚገኝ የእግዚአብሔር ሰው ቅዱስ ጴጥሮስ ከተናገረው ጠቅስላችኋለሁ። እንዲህ ይላል፣ ጴጥሮስም እንዲህ አለ፣ ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። የሐዋርያት ሥራ 2:28 ኃጢአትን ለማስተስረይ ያሉት ለዚህ ነው አባቶቻችን። ምን አለ ጴጥሮስ? ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አላቸው ይላል። ከዚያ በኋላም የመንፈስ ቅዱስን ስጦታ ትቀበላላችሁ አላቸው ነው የሚለው። ስለዚህ ጥምቀት የኃጢአትን ስርየት የሚያሰጥ ሁለተኛም የመንፈስ ቅዱስን ጸጋ የሚያሳድል ነው ማለት ነው። አሁንም ቅዱስ ጴጥሮስ በመልእክቱ እንዲህ ብሏል፣ ደግሞም ውሃ
ይህም ውሃ ደግሞ ማለት ቅዱስ ጴጥሮስ በመልእክቱ ደግሞ እንዲህ ብሏል። ይህም ውሃ ደግሞ ማለት ጥምቀት ምሳሌው ይሆን ዘንድ አሁን ያድነናል። የሰውነትን ንድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። አንደኛ ጴጥሮስ 3:21 ስለ ጥፋት ውሃ ሲናገር ቆይቶ በኖህ ዘመን የጥፋት ውሃ ወርዶ የረከሰችውን ምድር እንዳጠባትና እንዳጠመቃት ከተናገረ በኋላ እንደዚሁ እኛም በርኩሰት ስንኖር እንደገና በመንፈስ ቅዱስ እና በውሃ በመጠመቃችን ምክንያት እንቀደሳለን፣ የኃጢአት ስርየት እናገኛለን። በውሃ መጠመቅ ሰውነትን በውሃ እንደመታጠብ ቆሻሻ ለማስወገድ አይደለም፣ በቅን ልቦና በቅን ሕሊና ለእግዚአብሔር እየለመን የኃጢአትን ስርየት እንድናገኝ የምንጮኸው ጩኸት ነው እንጂ ብሏል። ስለዚህ በጥምቀት የኃጢአት ስርየት እንደሚገኝ ከጥፋቱ ውሃ ታሪክ ጋር አያይዞ ነግሮናል። የረከሰውን ምድርና የተበላሸውን ህብረተሰብ በጥፋት ውሃ አጽድቶ እንደገና ንጹህ ቤተሰብ እንዲመሰረትበት እንዳደረገ የኛን አካልም በጥምቀት እንደገና ለውጦ የእግዚአብሔር አካል ያደርገዋል፣ የመንፈስ ቅዱስ ማደሪያ ያደርገዋል ማለት ነው። የእግዚአብሔር ማደሪያ ያደርገዋል ማለት ነው። ምስጋናና ክብር ለእርሱ ይሁን። የመጨረሻው ጥቅስ ስለ ጥምቀት እንዲህ የሚል ነው። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ሕይወት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል ቲቶ 3:4-5። ስለዚህ በጠቅላላ አባቶቻችን ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን ሲሉ ይህን እና ይህን የመሰሉትን የመጽሐፍ ቅዱስ ጥቅሶች መሰረት በማድረግ ነው። ስለዚህ ጥምቀት ኃጢአትን የሚያስተሰርይ የማይደገም አንድ መሆኑን እናምናለን ማለት ነው። ክርስቲያኖች በአብ በወልድ በመንፈስ ቅዱስ ስም የተጠመቅነውን ጥምቀት አክብረን በሃይማኖታችን በቃል ኪዳናችን ጸንተን ልንኖር ያስፈልጋል። ጥምቀት ቀልድ አይደለም፣ ክርስትና ጨዋታ አይደለም፣ ከአባት የወረስነው ጉዳይም አይደለም፣ የህይወት ነገር ነው። አባቶቻችን እናቶቻችን ስለተጠመቁ ብለን እኛ ሳንጠመቅ አልቀረንም። ምክንያቱም በጥምቀት የእግዚአብሔር ልጅነት ለእያንዳንዱ ለሚጠመቀው እንጂ የሚሰጠው በዘር አያልፍም። እግዚአብሔር ልጅ እንጂ የልጅ ልጅ የለውም የሚባለው ለዚህ ነው። አባቶቻችን በጥምቀት ከእግዚአብሔር እንደተወለዱ እኛም ልጆቻቸው በመጠመቅ ከእግዚአብሔር እንወለዳለን። በስጋና በደም በዘር ስርዓት የክርስትና ህይወት የሚያልፍ አይደለም። ራስ አምኖ ራስ ተቀብሎ ራስ ተጠምቆ የእግዚአብሔር በመሆን ነው። ስለዚህ ይህን የህይወታችንን ነገር የጥምቀታችንን ነገር አክብረን ልንይዘው፣ ለልጆቻችንም ልናስተምራቸው፣ እኛ እንዲከተሉን እንዲያምኑ እንዲጠመቁ ልናደርጋቸው ይገባል። እዚህ ላይ ምናልባት አንድ ጥያቄ ሊነሳ ይችላል። እኛ ስንጠመቅ ህፃናት ነበርን፣ አናውቅም ነበር፣ የኛም ልጆች ሲጠመቁ አያውቁም፣ ለምን ካደግን በኋላ አልተጠመቅንም የሚል ጥያቄ ሰዎች ያነሳሉ። አንዳንዶቹ እንደውም ኢየሱስ ክርስቶስ የተጠመቀው በ30 ዓመቱ ነበር፣ ለምን በ30 ዓመታችን አንጠመቅም እያሉ ጥያቄ ያነሳሉ። ይህ ነገሮችን ካለመረዳት የመጣ ነገር ነው። አንደኛ ጌታ ያደረገው ነገር ሁሉ ከእድሜ ቁጥር ጋር የተያያዘ አይደለም፣ ራሱን የቻለ ምስጢር ያለው ነው። ጌታ የሞተው በ33 ዓመቱ ነው። የሰው ሁሉ እድሜ በ33 ዓመት መወሰን አለበት ማለት አይደለም። ጥምቀቱም እንደዚሁ አዳምን ለመካስ ነው። የቤተ ክርስቲያን ትውፊት እንደሚያሳየን አዳም ሲፈጠር ሙሉ ሰው ሆኖ ነበረ። ልክ በአይሁድ ስርዓት ኮነ ብእሴ የሚሉት 30 ዓመት ሲሞላው ነበረ። ሰው ሆነ የሚሉት 30 ዓመት ሲሞላው ነበረ ሙሉ ሰው የሚባለው። ካህንም የሚሾመው በዚያ ጊዜ ነበረ። ክርስቶስም የአይሁድን ስርዓት ጠብቆ አዳምም እንዲሁ ሲፈጠር የ30 ዓመት ሰው ስለሆነ ያን የአዳምን ልጅነት ለማስመለስ ለካሳ በ30 ዓመቱ ተጠምቆ ስራውን በጥምቀት ጀምሮታል። ያ ነው። ሌላው ግን በጥምቀት የሚገኘውን ጸጋ ለማግኘት በእኛ በኩል ሽማግሌ መሆን ወይም ትልቅ ሰው መሆን አያስፈልገን። የመንፈስ ቅዱስን ጸጋ ለማግኘት ህፃናት አልተከለከሉም። ጌታችን በወንጌል ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። ይህ ብቻ አይደለም። የጥምቀት ምሳሌ የነበረው ግዝረት ሲሰራ ለወንዶች ልጆች በ8 ቀን ነበር ስርዓቱ የተሰራው። በ8 ቀን የተገረዘ ማንኛውም የአብርሃም ልጅ በኦሪት ዘፍጥረት ምዕራፍ 18 ላይ እንደምናነበው የእስራኤል ህዝብ ይባል ነበር። ያልተገረዘው ግን ከእስራኤል ህዝብ ቁጥር እንዳይገባ ተከልክሎ ነበር። አሁን ያ የ8 ቀን ህፃን
ስለ እግዚአብሔር አውቆ አይደለም የአብርሃምን አምላክ አውቆት አይደለም ነገር ግን እግዚአብሔር ስላዘዘ የእግዚአብሔርን ትእዛዝ በመከተል ነው እንደዚሁ ነው ሕፃናትም ዛሬ ምስጢረ ሥላሴን ባያውቁ ስለ ክርስቶስም ባይማሩ ወላጆቻቸው ክርስቲያኖች ስለሆኑ ስለሚያስተምሯቸው ይጠመቃሉ የመንፈስ ቅዱስን ጸጋ ለመቀበል ደግሞ እድሜ አይወስነው ሳይጠመቁ ቢሞቱ ግን ጉዳት ነው ለዚያ ነው ሌላው ቤተክርስቲያን መጀመሪያ ማለት ነው ክርስቲያኖችን ስታጠምቅ እንደተጀመረች ቤተክርስቲያን ለምሳሌ ሐዋርያት ወደ ዓለም ሁሉ ሄዱ ወንጌልን ያስተምሩ ነበር ሲያስተምሩ ቤተሰቡ ሁሉ አምነው ሲጠመቅ ሕፃናትንም አብረው ያጠምቋቸው ነበር ምክንያቱም የመንፈስ ቅዱስ ጸጋ የሚሰጠው ለትልልቆች ብቻ ሳይሆን ለሕፃናትም ጭምር ስለሆነ ለምሳሌ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ስናነብ ምናነበው ያንን ነው ጸጋው ለእናንተና ለልጆቻችሁ የተስፋው ቃል ለእናንተና ለልጆቻችሁ ስለሆነ አምናችሁ ተጠመቁ ነው ያለው ቅዱስ ጴጥሮስ ለእናንተና ለልጆቻችሁ ነው ያለው ለእናንተ ለትልልቆቹ አላለም በሐዋርያት ሥራ እነ ጳውሎስ ሲያጠምቁ ሌሎችም ሐዋርያት ሲያጠምቁ ጴጥሮስ የቆርኔሌዎስን ቤተሰብ ጳውሎስ የሊዲያን ቤተሰብ ሲያጠምቁ ከነ ልጆቻቸው እንዳለ ነበር የሚያጠምቋቸው እንጂ ሕፃናትን እየለዩ አልነበር የሚተዋቸው ዛሬም ቤተክርስቲያን ሕፃናትን ስታጠምቅ ያለ ጥንቃቄ አይደለም አንደኛ ወላጆች አማኞች እንደሆኑ ልክ የአብርሃም ልጆች ሲገረዙ የአብርሃም ልጆች ለልጆቻቸው ኃላፊዎች ሆነው እንደነበረ ሁሉ ዛሬም ክርስቲያኖች የልጆቻቸውን ኃላፊነት ወስደው ሲያድጉ ሊያስተምሯቸው እንዲሁም የክርስትና አባት የክርስትና እናት ተሰርቶ ነው ክርስትና እናትና አባት እነሱ ራሳቸው ክርስቲያኖች ነው ልጆቻቸውን ሲያድጉ ይህን ጸሎተ ሃይማኖትን በቃል እንዲያስጠኗቸው ነው በመግቢያው ትምህርታችን በትምህርት አንድ ላይ እንደተማር ነው ጸሎተ ሃይማኖት አሁን ተምረን የምናጠቃልለው ይሄ ትምህርት ክርስትና ስንነሳ የክርስትና አባታችን ወይም እናታችን እጃችንን ይዘው አውራጣታችንን ይዘው የሚጸልዩት ይሄን ነው ይህን ተጠማቂው ትልቅ ከሆነና አፉ የፈታ ራሱን ችሎ መናገር የሚችል ከሆነ ራሱ መስክሮ ይህን ቃል ጸልዮ ነው የሚጠመቀው ለሕፃኑ ግን የክርስትና አባቱ ወይም ኃላፊው ይደግምለታል በኋላ ሲያድግም ይህን ያስተምረዋል ማለት ነው ወይም ያስተምራታል ታስተምራታለች ማለት ነው ስለዚህ እዚህ ላይ መጠንቀቅ ያለብን ክርስትና እናትና አባት የምንሆን ክርስቲያኖች ትልቅ ኃላፊነት እንዳለብን ልናውቅ ይገባል ዝም ብለን የሥጋ ዝምድና ልንመሰርት በአመት አንዴ ሁለቴ ልብስ ወይም ዳቦ ይዘን ልንሄድ አይደለም ክርስትና እናትና አባት ይሆን ቤተክርስቲያን እንድናገለግል እድል ሰጣናለች እንድናስተምር ልጆችን በሃይማኖት እንድናሳድግ ያ ልንጠቀምበት ይገባል ያ ካልሆነ ግን ቁም ነገር የለውም ብዙዎቻችን በሕፃንነታችን ተጠምቀን ሳንማር ከቀረን ዋጋ የለውም ጥምቀቱ ነገር ግን ተጠምቀን ያገኘነውን ጸጋ እንዳናስወስድ ካደግን በኋላ በወንጌል ቃል ጥምቀታችንን ልናበረታው የተሰጠንን ጸጋ ልንጠብቀው ይገባል ያ ነው የሚያስፈልገው እንጂ በሕፃንነት መጠመቅ ችግር የለውም ለምሳሌ እዚህም በተጨማሪ አንድ ጥቅስ ልንገራችሁ ለምሳሌ በሉቃስ ወንጌል ላይ ምዕራፍ 2 ቁጥር 21 ላይ የምናነበው ታሪክን ብታስታውሱ ጌታችን በ40 ቀን ወደ ቤተ መቅደስ ሄዶ ነበር ያ ሥርዓት በአይሁድም ዘንድ ነበር ወንድ በ40 ቀን ሴት በ80 ቀኗ ወደ ቤተ መቅደስ ይሄዱ ነበር መስዋዕትም ይሰዋላቸው ነበር አሁን እነዚህ ሕፃናት የሚያውቁት ነገር አልነበረም በእኛ ቤተ ክርስቲያን ያን መሰረት በማድረግ ወንዶች በ40 ቀን ሴቶች በ80 ቀን እንዲጠመቁ ተደርጓል ነገር ግን ይህ ሥርዓት ችግር ሲያጋጥም ከፍም ዝቅም ሊል ይችላል ለምሳሌ ሕፃኑ 40 ቀን ሳይሞላው ሕፃኗ 80 ቀን ሳይሞላት የሚሞቱ ከሆነ እዚያው ሊጠመቁ ይችላሉ አጥማቂ ካህን ከሌለ ደግሞ ከዚያም በኋላ ቆይተው ሊጠመቁ ይችላሉ ለምሳሌ በአረብ ሀገር የሚወለዱ በአሁን የኢትዮጵያ ሕዝብ በየቦታው ተሰዷል እነዚህ ሕፃናት በየጊዜው አጥማቂ ካህን አያገኙም በአሉበት እድሜ ይጠመቃሉ ካህኑ በተገኘበት ጊዜ ነገር ግን ጥምቀት በ80 ዓመትም ብንጠመቅ በ90 ዓመትም ብንጠመቅ በ80 ቀንም ብንጠመቅ በ40 ቀንም ብንጠመቅ በ40 ዓመትም ብንጠመቅ ጥምቀት አንድ ነው የምናገኘው ጸጋም አንድ ነው የምንጠመቅበት ዘመን ሳይሆን ወሳኙ የተጠመቅነው ሰዎች ጸጋችንን ጠብቀን መኖራችን ነው የሕፃናት ጥምቀት አስፈላጊ የሆነበት ዋና ምክንያት ግን ልጆች የቤተ ክርስቲያን አባላት ሆነው ማደግ ስላለባቸው ነው የቤተ ክርስቲያን መግቢያ በር ጥምቀት ስለሆነ ነው ሕፃናትም የእግዚአብሔር መንግስት እንዳይቀበሉና እንዳይወርሱ የሚከለክላቸው አንዳች ነገር ስለሌለ ነው ዮሐንስም በእናቱ ማህፀን ኤርምያስም በእናቱ ማህፀን የቀደሰ እግዚአብሔር
አሁንም ሰው ሆኖ ስጋ ለብሶ ሲመጣ ሕፃናት ወደኔ ይመጡ ዘንድ አትከልክሏቸው ነው ያለው። ለዚህ ነው ሕፃናት ሁለተኛ ሊወለዱ ሲመጡ ሊከለከሉ አይገባም የምትለው ቤተክርስቲያን። ስለዚህ እኛ ሕፃናትን እናጠምቃለን። አሁን ይህን በዚህ እናቆመውና ወደሚቀጥለው ነገር እንሄዳለን። አምላካችን በጥምቀታችን የምንጠቀም ያድርገን፣ ልጅነታችን የምናከብር ያድርገን፣ ቃል ኪዳናችን የምናከብር ያድርገን። በጥምቀት የተውነውን የተለየነውን ክፉ ባህሪ በላያችን ላይ እንዳይነግስብን እግዚአብሔር መንፈስ ቅዱስ ይጠብቀን። ሁለተኛው ነጥብ በዚህ ላይ የምናየው የሙታን መነሳት ተስፋ እናደርጋለን የሚል ነው። ክርስቲያኖች እንዴት ደስ የሚል ተስፋ ነው! ስንቶቻችሁ የምትወዷቸውን ወገኖቻችሁን፣ የምትናፍቋቸውን ሰዎቻችሁን፣ እናቶቻችሁን፣ ወንድሞቻችሁን፣ አባቶቻችሁን፣ እህቶቻችሁን ቀብራችኋል። የምንወደው ሰው ሞቶ አካሉን ስናይ ምን ያክል ተስፋ ቆርጠናል። እኛ ስለ ራሳችን ህይወት ስናስብ ምን እናስባለን? አንድ ቀን እንደምንሞት እናውቃለን። የህይወታችን እንቅስቃሴ እንደሚቋረጥ እናውቃለን። ምንድነው የሚቀጥለው ተስፋችን? ይገርማችኋል። የትንሣኤ ሙታን ትምህርት የትም የማይገኝ እጅግ በጣም የተለየ ጸጋ ነው ለሰው ልጅ። ዓለም ልታስተምረው የማትችል የማታውቀውም ከአቅሟም በላይ የሆነ እግዚአብሔር ለኛ የሰጠን ጸጋ ይሄ ነው። እግዚአብሔር እኛን ለ70 ዓመት እቅድ አልፈጠረንም። ለዘላለም ህይወት ነው የፈጠረን። እንደምታውቁት መኖር የጀመርነው በዚህ ምድር ላይ ብቻ አይደለም፣ በሰው አካል ውስጥ ነው። ሁላችንም የተሳልነው የተፈጠርነው በእናታችን ማህፀን ውስጥ ነው። በእናታችን ማህፀን ውስጥ ከአባታችን አብራክ የተከፈለው ዘርና ከእናታችን አካል የተገኘው አካል በአንድ ላይ ተዋህደው በእናታችን ማህፀን ውስጥ ተሳል። ከዚያ ለ9 ወር ከ5 ቀን ከዚያም በታች አንዳንድ ጊዜ ሊሆን ይችላል ቆየን። በእናታችን ማህፀን ውስጥ 9 ወር ከ5 ቀን ስንቆይ እናታችን የምትበላውን እየበላን የምትጠጣውን እየጠጣን ህይወቷን ህይወት አድርገን ነው። ስለዚህ የመጀመሪያው ዓለማችን ይህ ዓለም ሳይሆን የእናታችን አካል ነበር። በዚያ ያለን የሚያስብ አይምሮ ተሰጠን። በዚያ ያለን የሚሰሙ ጆሮዎች ተፈጠሩልን። በዚያ ያለን የሚዳስሱ እጆች ተሰጡን። በዚያ ያለን የሚራመዱ እግሮች ተሰጡን። በእናታችን ማህፀን ውስጥ የተደረገው የ9 ወር ከ5 ቀን ዝግጅት በዚህ ዓለም ላይ ለመገለጥ የሚያስችል ሆነ። ሁሉ የአካል ክፍላችን በእናታችን ማህፀን ውስጥ ሆኖ ተሰርቶ አድጎ ተከናውኖ በዚህ ዓለም ላይ ያለውን አየር መጠቀም፣ ብርሃኑን ማየት፣ በምድርም ላይ መቀመጥ የሚችል ሲሆንና ሲበቃ የእናታችን ማህፀን አይችልንም። እናታችንም ለመሸከም ያቀታታል። ሰውነቷ ሁሉ ይዝላል፣ ይደክማል እና ትወልደናለች። ስለዚህ 9 ወር ከ5 ቀን ወይም 9 ወር የተዘጋጀንበት ዝግጅት ወይም ለ9 ወር የተቀመጥንበት የእናታችን ማህፀን የመጀመሪያው ዓለማችን እዚህ ዓለም 80 ዓመት 70 ዓመት 40 ዓመት 120 ዓመት እዚያም በላይም እዚያም በታች ለመኖር የሚያስችለን አካል እና ህይወት ሰጠን። እንግዲህ የመጀመሪያው ዓለማችን የእናታችን ማህፀን በዚያ ባሳለፍንበት ጊዜ ውስጥ ለ80 ዓመት ለ70 ዓመት ለ100 ዓመትና ከዚያ በላይና ከዚያ በታች ለምንኖረው ኑሮ ካዘጋጀን በዚህ ዓለም ደግሞ ስንኖር ይህም የመጨረሻ መኖሪያ ዓለማችን አይደለም። የእናታችን አካል እዚያው ልንኖርበት፣ ትዳር ልንመሰርትበት፣ ትምህርት ቤት ልንሄድበት፣ ጎጆ ልንወጣበት ልንኖርበት እንዳልተፈጠርንበት ሁሉ ወደዚህ ዓለምም ከእናታችን ማህፀን ተወልደን የመጣ ነው ለዘላለም ልንኖር አይደለም። በእናታችን ማህፀን ውስጥ ያለው እድገታችን ሲያልቅ ወደዚህ ምድር እንደመጣን በዚህ ምድር ላይ ያለው እድገታችንም ያልቃል። ወደ መሬት እንመለሳለን። የሚገርም ነው። ነገር ግን በእናታችን ማህፀን ባደረግነው ዝግጅት እግዚአብሔር ባዘጋጀን ዝግጅት በሰጠን አካል በዚህ ምድር ላይ ለመሮጥ እንደቻልን በእግራችን በእጃችንም ለመጨበጥ በአይምሮአችን ለማሰብ በአይናችን ለማየት በሳምባችን ለመተንፈስ እንደቻል መላው አካላችን ሁሉን የሚፈለገው ነገር ለማከናወን እንደቻለ ሁሉ
በዚህ ምድር ላይ በመናደርገው ዝግጅትና እምነት ደግሞ ለሚቀጥለው ዘላለማዊ ህይወት እንዘጋጃለን። ስለዚህ እድገታችንን ጨርሰን አካላችን በሚደክም ጊዜ ልክ መጀመሪያ አካላችን አድጎ ለፍጻሜ ሲበቃ እናታችን ልትሸከመን እንደማትችል እንደዚሁም እዚያ በኋላ አካላችን በምድር ላይ ለመኖር አይሆንለትም። ስለዚህ የግድ ህይወታችን ይቋረጣል። ነፍስ ከስጋ ይለያል። ነፍስ ወደ እግዚአብሔር ትሄዳለች፣ ስጋም ወደ መሬት ይወርዳል። አሁን ሌላ ማህፀን ይዘጋጃል። ያም ማህፀን መቃብር ነው። ያም ማህፀን መሬት ነው። የመጨረሻው ቀን ሲመጣ አምላካችን ሁለተኛ ሲገለጥ እናታችን የያዘችውን አካል በወሊድ ለዚህ ዓለም እንደምትሰጥ መቃብርም የያዘችውን አካል በእግዚአብሔር ቃል ትእዛዝ መሰረት ታወጣለች። የሞቱ ሁሉ ይነሳሉ፣ ሕያዋንም ይሆናሉ። ነፍስ ከስጋ ጋር ትዋሃዳለች። ጌታችን ሁለተኛ ይመጣል። ጻድቃንን በቀኝ ኃጥአንን በግራ አቁሞ ለጻድቃን ዋጋቸውን ለኃጥአን ፍዳቸውን ይከፍላል። ይህም ማለት ለእያንዳንዱ እግዚአብሔር እንደ ስራው እንደ ዋጋው ይከፍለዋል። ሰማይና ምድሩ ያልፋል ማለት የዚህ ዓለም ስርዓት፣ የዚህ ዓለም ወግ፣ የዚህ ዓለም ባህሪ፣ የዚህ ዓለም አስተዳደር ሁሉ ያልፋል። ከዚያ በኋላ የእግዚአብሔር ክብርና ምሕረት ይገለጣል። የሞቱ ሁሉ ይነሳሉ። ከተነሱም በኋላ የእግዚአብሔር መንግስት ይወርሳሉ። ይህ የሞተ ስጋ ለለበስ ነው ለሁላችን እጅግ በጣም ደስ የሚያሰኝ ተስፋ ቃል ነው። እንግዳውስ ይህም መልእክት የምትሰሙ ክርስቲያኖች የዘላለም ህይወት አለን። ዓለሙ የሚያልፍ አካላችን የሚደክም በሞት የሚለወጥ ነው። ነገር ግን እግዚአብሔር የዘላለም ህይወትን አዘጋጅቶልናል። ክብርና ምስጋና ለእግዚአብሔር ይሁን። ስለዚህም አባቶቻችን የሙታንን መነሳት ተስፋ እናረጋለን፣ የሞተው ሁሉ እንደሚነሳ ፍጹም ተስፋ አለን አሉ። ስለ ሙታን መነሳት አባቶቻችን እዚህ ላይ የተናገሩት እንዲሁ ከልባቸው አመንጭተው አይደለም። ቅዱስ መጽሐፍ ስለዚህ ስለሚያስተምር ነው። ስለዚህ ከብሉይ ኪዳን ትንቢት አንድ ሌሎቹን ከሐዲስ ኪዳን የተለያዩ ጥቅሶችን እያነበብን ስለ ሙታን ትንሳኤ እንማራለን። ጥቅስ 1 ትንቢተ ዳንኤል 12:2 በምድር ትቢያም ውስጥ ካንቀላፉት ብዙዎቹ ይነቃሉ፣ እኩሌቶቹ ወደ ዘላለም ህይወት፣ እኩሌቶቹም ወደ እፍረትና ወደ ዘላለም ጉስቁልና። ዳንኤል 12:2 የሞቱ ይነሳሉ። ከተነሱት ግማሾቹ ወደ ዘላለም ጉስቁልናና ወደ ዘላለም ሀፍረት ሲሄዱ የእግዚአብሔር የሆኑት ደግሞ ወደ ዘላለም ህይወት ይሄዳሉ ይላል። ስለዚህ ክርስቲያኖች የሞቱ ሁሉ ይነሳሉ፣ እኛም ከሞት እንነሳለን። በጎ ያደረግን ወደ ዘላለማዊ ህይወት እንሄዳለን፣ ክፉ ያደረግን ደግሞ ወደ ጉስቁልና እንሄዳለን። አምላካችን ከዚያ ክፉ ህይወት፣ ከዚያ ክፉ ፍርድ፣ ከዚያ ብርቱ ውሳኔ ያድነን። ሁለተኛውን ጥቅስ እናያለን። በትንሳኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም። ስለ ትንሳኤ ሙታን ግን እኔ አብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተላከውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። ማቴዎስ 22:30-33 ምን መሰላችሁ ታሪኩ? ጌታችን ኢየሱስ ክርስቶስን ስለ ትንሳኤ ጠየቁት። በዚያ ወቅት ፈሪሳውያንና ሰዱቃውያን የሚባሉ ሁለት የእምነት ቡድኖች ነበሩ። ፈሪሳውያን የሚባሉት ሰው ከሞተ በኋላ ይነሳል፣ ከተነሳ በኋላ ግን እንደዚህ ዓለም ኑሮ ስርዓት ትዳር ይዞ ሚስት አግብቶ ይኖራል ብለው ያስባሉ። ሰዱቃውያን የሚባሉት ግን ሰው ከሞተ በኋላ አይነሳም ብለው ያምኑ ነበር። እና ጌታም መተው ጥያቄ ጠየቁት። ሰዱቃውያን ናቸው መተው ጠየቁት። ሰዎች ከተነሱ በኋላ የሚነሱ ከሆነ አንዳንድ ሰዎች ከአንድ በላይ ሚስት አግብተው የኖሩ ሰዎች አሉ እና ከተነሱ በኋላ እኒያን ሴቶች እንዴት ነው አግብተው የሚኖሩት በሰማይ ብለው ጠየቁት። ጌታችን ሲመልስላቸው ሰው ከሙታን ከተነሳ በኋላ እንደ እግዚአብሔር መላእክት እንደነ ሚካኤል እንደነ ገብርኤል ሆኖ ነው እንጂ የሚኖረው አያገባም አይጋባም፣ ህይወቱ ፍጹም መንፈሳዊ ነው አላቸው። ስለ ትንሳኤ ሙታን ግን ማወቅ ከፈለጋችሁ በብሉይ ኪዳን እግዚአብሔር አብርሃም ከሞተ በኋላ ይስሐቅ ከሞተ በኋላ ያዕቆብ ከሞተ በኋላ እኔ የአብርሃም አምላክ ነኝ፣ እኔ የያዕቆብ አምላክ ነኝ፣ እኔ የይስሐቅ አምላክ ነኝ ብሎ መናገሩ የሕያዋን አምላክ ስለሆነ ነው። እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም። አብርሃም ይስሐቅ ያዕቆብ በሱ ዘንድ አሁንም ሕያዋን ስለሆኑ ከሞቱ በኋላ የነሱ አምላክ ነኝ ብሎ ተናገረ ብሎ መልሶላቸዋል። ስለዚህ ጌታችን እንደተናገረው አምላካችን የሕያዋን አምላክ ነው።
ብንሞት እንኳን ሕያዋን ነን። በሱ ያመኑ ሁሉ ሕያዋን ናቸው። በመጨረሻም ደግሞ ይነሳሉ፣ ለዘላለም ሕይወትም ይበቃሉ። ይህንን ነው የሚያሳየን። ሌላው የዮሐንስ ወንጌል 5:29 እናነባለን። በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይመጣሉና በዚህ አታድንቁ ይላል። በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይነሳሉ። ሁለት አይነት ነው። ግማሾቹ ለዘላለም ፍርድ፣ ሌሎቹ ደግሞ ለዘላለማዊ ሕይወት ይነሳሉ ነው። የኛ ፈንታ ምንድነው ነው አሁን ጥያቄው። ለምንድነው እየተዘጋጀን ያለ ነው? ቃሉን የምትሰሙ በክርስቶስ የምታምኑ ሁላችሁ ደስ ይበላችሁ። ለዘላለማዊ ሕይወት ትንሣኤ ነው የምንነሳው። ያመኑ ሁሉ ይድናሉ። ክርስቶስ የመጣው የሞተው ለዚህ ነውና ይሄ ነው ተስፋችን። ምንማረው ይሄን ነው፣ ምናምነውም ይሄን ነው፣ ምንከተለውም ይሄን ነው። ስለዚህ ያመኑ ለሕይወት፣ ያላመኑ ለቅጣት ነው። አሁንም ሌላ ከወንጌል ጥቅስ እጠቅሳለሁ። ዮሐንስ 12:48 የሚጥለኝ ቃሌንም የማይቀበለው ሁሉ የሚፈርድበት አለው። እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበታል ይላል ጌታችን። የሚጥለኝ አለ ጌታ፣ ቃሌን የማይቀበል እኔን የሚጥለኝ፣ ወደ ኋላ የሚተወኝ፣ የክርስቶስን ነገር ተወ ወደ ኋላ፣ የክርስትናውን ነገር ተወ ወደ ኋላ፣ ሌላውን አስቀድም የሚል የኔን ቃል የሚጥል እኔንም በእምነት በመያዝ በመቀበል ፈንታ እኔንም የሚጥለኝ፣ ያልተቀበለኝ፣ ያላመነብኝ የሚፈርድበት አንድ ነገር አለ። እኔ ዛሬ ያስተማርኩት ቃል አሁን ሰዎች የሚሰሙት የወንጌል ቃል ይፈርድበታል፣ ይፈርድባቸዋል። በመጨረሻው ቀን ያ ቃል ፈራጅ ነው ብሏል ጌታችን። ስለዚህ ክርስቲያኖች በመጨረሻው ቀን አምላካችን በቃሉ ለሚያምኑት ዋጋ፣ ለማያምኑት ደግሞ ፍርድን ይሰጣል። ይህ ሁሉ የሚያሳየው የሙታን ትንሣኤና ፍርድ እንዳለ ነው። ከዚህ በኋላ የመጨረሻ ንጥቅስ አነብላችኋለሁ። ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ አለ ጌታችን። ዮሐንስ 6:40 ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው። በእኔ አምኖ ማለት ነው። በእኔ በልጁ የሚያምን የዘላለም ሕይወትን እንዲያገኝ ነው የእግዚአብሔር የአባቴ ፈቃድ። እኔም በመጨረሻው ቀን በእኔ የሚያምነውን በክብር አስነሳዋለሁ አለ ጌታችን። ስለዚህ እዚህ ላይ እንደምናየው ሙታን ይነሳሉ። የሙታንን መነሳትም ተስፋ እናደርጋለን። አባቶቻችን ወንሴፎ ትንሣኤ ሙታን፣ የሙታንን መነሳት ተስፋ እናደርጋለን ያሉት ይህን የቅዱስ መጽሐፍ ቃል መሰረት አድርገው ነው። ይህን እኛ እናምናለን፣ እንታመናለን። አምላካችን ሁለተኛ እንደሚመጣ፣ ሙታንን እንደሚያስነሳ፣ ለሚያምኑበት ሕይወትን፣ ለማያምኑበት ፍርድ እንደሚሰጥ እናምናለን። የመጨረሻውን ሐረግ ደግሞ አሁን እናያለን። የሚመጣውንም ሕይወት ለዘላለሙ አሜን። የሚመጣውን ሕይወት ማለት ወደፊት የሚገለጠውን ሕይወት፣ በመንግስተ ሰማያት ለሁላችን የሚሰጠንን ሕይወት፣ ከእግዚአብሔር ጋር የምንኖረውን ሕይወት፣ በሞት የማይለወጠውን ሕይወት ማለት ነው። ስለዚህም መጽሐፍ ቅዱስ የሚመጣ አዲስ ሕይወት እንዳለ፣ እንደ ምድራዊው ሕይወት ያልሆነ በሞት የማይሻር የማይለወጥ ሕይወት፣ ቋሚ ሕይወት፣ ከዚህ ዓለም ስርዓት በተለየ መንገድ እየኖርን የምንኖርበት ሕያው ሕይወት፣ ከእግዚአብሔር የተገኘ ሕይወትን አግኝተን ሕያዋን ሆነን እንደ መላእክት እንደምንኖር መጽሐፍ ቅዱስ ያስተምራል። ስለዚህም አንዳንድ ጥቅሶችን እናያለን። ሁለተኛ ጴጥሮስ 3:13 እንዲህ ይላል፣ ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ምን ማለት ነው? በደል የማይሰራባትን የዘላለም ሕይወት ያለባትን አዲሷን ሰማይና አዲሷን ምድር መንግስተ ሰማያትን ዘላለማዊ ሕይወትን እንጠብቃለን ማለት ነው። ስለዚህ የሚመጣውን ሕይወት ሁላችን እንጠብቃለን። ፊልጵስዩስ 3:20-21 እንዲህ ይላል፣ እኛ አገራችን በሰማይ ነውና በዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታችን ኢየሱስ ክርስቶስን እንጠብቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክብር ስጋውን እንዲመስል የተዋረደውን ስጋችን ይለውጣል። አገራችን በሰማይ ነው። የተዋረደውን ስጋችን ይለውጣል፣ እሱን ያስመስለናል። ስለዚህ ሕያዋን ሆነን በሕያው አካል ሕይወት አግኝተን
በላይ ባለው በሰማይ ባገራችን እሱና መሰግን ከሱ ጋራ ምን እንኖራለን ይላል ጳውሎስ። ለዚህ ነው አባታችን ሆይ በሰማይ የምትኖር መንግስት ትምጣ እያልን ምንናፍቀው። ያችን መንግስት የምትመጣው መንግስት ነው። ዘላለማዊ ህይወት የምናገኝባትን መንግስት ነው የምናፍቀው። ጸሎታችን ለዚያ ነው። በስተመጨረሻ ራእይ 21:1-2 አነባለሁ። አዲስ ሰማይና አዲስ ምድርም አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋልና ምድርም ወደፊት የለም። ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለበዓሉ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይላል ራእይ 21:1-2። አዲስ ህይወት፣ አዲስ ዓለም፣ አዲስ አኗኗር እግዚአብሔር ለወዳጆቹ አዘጋጅቷል። ስለዚህ ክርስቲያኖች የሚመጣውን ዓለም ለመውረስ የእግዚአብሔርን መንግስት ለመውረስ ከእግዚአብሔር ጋር ለዘላለም እንደ መላእክት ለመኖር በምስጋና ለመኖር ይህን ፍጹም የሆነውን ሃይማኖት ልንጠብቅ ይገባል። እንግዲያውስ እስካሁን በዚህ ትምህርት ውስጥ ለዚህ የሚያበቃንን ሃይማኖት እንድንጠብቅ አባቶቻችን ያስተማሩንን ትምህርት እንደገና በስተመጨረሻ አነብላችኋለሁ። 11ኛውን ትምህርት በዚህ ጨርሰናል። ከትምህርት 2 ጀምሮ እስከ ትምህርት 11 ድረስ የተማርነው ኃይለ ቃል በንባብ ይህን ይመስላል። ሁሉን በያዘ ሰማይና ምድርን የሚታየውና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን ከሁለተኛ አምላክ የተገኘ አምላክ የተፈጠረ አይደለ የተወለደ በመለኮቱ ከአብ ጋር የሚተካከል ሁሉ በእርሱ የሆነ ያለ እርሱ ግን ምንም የሆነ የለም በሰማይም ያለ በምድርም ያለ ስለኛ ስለ ሰው ስለ መዳናችን ከሰማይ ወረደ ከመንፈስ ቅዱስ የተነሳ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ ሰው ሆኖ በጴንጤናዊ በጲላጦስ ዘመን ስለኛ ተሰቀለ ታመመ ሞተ ተቀበረ በሶስተኛውም ቀን ከሙታን ተለይቶ ተነሳ በቅዱሳት መጻሕፍት እንደተጻፈ በክብር ወደ ሰማይ አረገ በአባቱ ቀኝ ተቀመጠ ዳግመኛም ሕያዋንና ሙታን ይገዛ ዘንድ በጌትነት ይመጣል ለመንግስቱ ፍጻሜ የለውም ጌታ ማህያዊ በሚሆን ከአብ በሰረጸ በመንፈስ ቅዱስ እናምናለን እንሰግድለት እናመሰግነው ዘንድ ከአብና ከወልድ ጋር በነቢያት የተናገረ ከሁሉ በላይ በመተሆነ ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን የሙታንን መነሳት ተስፋ እናደርጋለን የሚመጣውንም ሕይወት ለዘላለሙ አሜን። ክርስቲያኖች ይህን ጸሎተ ሃይማኖትን በቃላችሁ አጥንታችሁ ለልጆቻችሁም እንድታስጠኑት አደራላችኋለሁ። እንደ አባታችን ሆይ ሁሉ ጸሎተ ሃይማኖትን በቃላችሁ ይዛችሁ ጸልዩት። በጧትም በማታም ልትጸልዩት የሚገባ ጸሎት ነው። ጥሩ ጸሎት ነው። ጥሩ የሃይማኖት ትምህርትም ነው። ይህን ካመን ይህን ከያዝን ይህን ካረሳን በዚህ መሰረት ካመን የዘላለም ሕይወትን እንወርሳለን። ከዚህ በኋላ ይህን ትምህርት ዛሬ ትምህርተ ክርስትና የሚለውን በዚህ እንጨርሳለን። ከዚህ የሚቀጥለው ተከታታይ ትምህርት ዘላለማዊ ሕይወት የሚል ይሆናል። ይህ ትምህርት የሚመጣውን ሕይወት ተስፋ እናደርጋለን ለዘላለሙ አሜን ብሎ እንዳለቀ ሁሉ ለመሆኑ ታዲያ ይህን እናምናለን እንዴት አድርገን ነው ከዚህ ጋር አብረን ስለ ዘላለማዊ ሕይወት ልናውቅ የምንችለው? ዘላለማዊ ሕይወት ምንድነው? እንዴትስ ሰዎች ዘላለማዊ ሕይወትን ሊወርሱ ይችላሉ? ደረጃው ምን ይመስላል? የሚለውን ደረጃ በደረጃ በሚቀጥለው ጊዜ እንማራለን። ለዛሬ ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሁላችን ይህን እንደጨረስን አባታችን ሆይ እንድገም። ምስጋና ለእግዚአብሔር ይሁን።
አሜን።